ሰላም የሜክሲኮ ተከታዮቻችን ዛሬም እንደወትሮሉ ቤንግና ቀውጢ በሆኑ ቪዲዮዎች ተከስተናል። ለትንሽ ቀናቶች ጠፋ ብለን ነበር፣ አሁን ተመልሰናል። እንግዲህ በአዳዲስ ቪዲዮዎች ያስተምራሉ እንዲሁም ደግሞ እናንተን ያዝናናሉ ያልናቸውን እንግዲህ ከዚህም ከዛም ለቀም አድርገን ተከስተናል። ከቪዲዮቻችን ጋር አብራችሁን እንድትሆኑ ባለሙሉ ተስፋና እንደምትሆኑ ባለሙሉ ተስፋናን። በነገራችን ላይ ይህን የሜክሲኮ በጣም ሊንቀሳቀስ አልቻለም። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑን እንላለን። ዛሬ ወደም ቀውጢው ቪዲዮ ልንሄድ ነው። የመጀመሪያው ቪዲዮአችን ምን ይመስላል? እስኪ አብረን በጋራ የምናየው ይሆናል። ወደ ቪዲዮአችን። ወንድሜ ይኸውልህ ባንክ ቡክ ልታስከፍተኝ ከሆነ ከፍቻለሁ። ጌታንም ተቀበል ልትለኝ ከሆነ ኦልሬዲ ተቀብያለሁ። አታስብ። ሌባ ከሆንክ ደግሞ ይኸውልህ 50 ሳንቲም ኪሴ ላይ የለም። ቺስታ ነኝ። እንደውም ኪሴ አይደለም። አዳምጠኛ እንትን ነው በአጭር ጊዜ ውስጥ ውጤታማና ስኬታማ የሚያደርግ ስራ ነው ይዤ የመጣሁት ወንድሜ። ባለ ሀብት ያደርጋል። ምንድነው? ብሬክ ስሩ ይባላል። ብሬክ ስሩ። ኧረ ወዲያ እጭ እንደው እንጂ አረበና አይደለም። አዳምጠኝ። ያዘው ይላል። ይሄ ግን የሚያጋጥመው በመገናኛ በኩል ወይንም በሜክሲኮ በኩል ስታልፍ ነውና ይሄ ሲመቻቸው። ቀጣይ ቪዲዮ አለን። መልካም የቻርጅ ዘመን። ባካችሁ ስልካችሁ ላይ ጥገኛ አትሁኑ። ስልክ ኃላፊ ጠፊ ነው። የማይጠፋው አብሮ የሚኖረው ሰው ነው። ስለዚህ በስልካችሁ ነው ባካችሁ ሰዓት አበጁለት፣ ገደብ አበጁለት ለማለት ያክል ነው። ቀጣይ ቪዲዮ ያለን እስቲ አብረን ደግሞ እንመልከተው። ሲያማስለው ራሱ ሪትም አለው። አዎ እውነቱን ነው። በነገራችን ላይ የሰው ህይወት የሰው ነው፣ የራሱ ነው። በቃ አውቶ ሂም ነውና አንዳንድ ጊዜ ምን መሰላችሁ በራሳችን ዛቢያ ላይ ራሱ መሽከርከር ተገቢ ነው እንላለን። የሰው ህይወት የሰው ነው። ምናልባት አንዳንድ ጊዜ ምንድነው ሊኖር የሚችለው እርስ በርስ ልንመካከር እንችላለን። እርስ በርስ ልንገሳሰጥ፣ መንገድ አንዱ ለአንዱ መንገድ ሊያሳይ ይችላል። ያ ፖዚቲቭ ኤነርጂ ነው፣ ፖዚቲቭ የሆነ ጉዳይ ነው። ግን ዘው ብለህ ምናምን አይሰራም እና ባካችሁ ቤተሰብ ይህንን ባለማድረግ እንግዲህ ነገሮች እንዲስተካከሉና መስመር ይዘው እንዲንቀሳቀሱ ማድረግ እናስችል ለማለት ያክል ነው ይህንን ቪዲዮ ያመጣሁት። ቀጣይ ቪዲዮ ያለኝ እስቲ ይሄ ቀጣይ ቪዲዮ ደግሞ ምን ይመስላል አብረን እንየው። ሄሎ ወላካሎ ጭራሽ ሳጥኑን አልያዘ አይንቀሳቀስም እኮ ነው እጄ። ከዚህ ውጪ ወፍ የለም ነው። ኧረ በስመ አብ! እንደዚህ አይነትማ ከባድ ነው፣ አያዋጣም። እስቲ ሌላውን ቪዲዮ እንይ። የባሰው ቅድምስ ሳጥኑን ተሸክሞ ነበር ያየነው። ከባሰው ያገደገደው ትላለች እናቴ። እስቲ ቀጣዩን ቪዲዮ እንመልከተው። ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እመነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም። የኔ ግሉኮስ ማለቱ ነው። አንዳንድ ሰው እንግዲህ እንደዚህ ይቀልዳልና በሄ ቲክቶክ መንደር ኧረ በስመ አብ! ኧረ በጎውን እናስብ፣ ቆንጆን እናምጣ። ከድጦ ወደ ማጡ አያዋጣም በእውነት። ቀጣይ ቪዲዮ ውስጥ እንይ። ምንድነው የሚለው? ተከራይ ሆነ ጁስ ስትፈጭ ያለው ጣጣ
ተከራይ የሆነ ያውቀዋል አፍተርዋርድስ። እና የነዚህ ደግሞ ይባስ ሆነ ብርድ ልብስ፣ ጋቢ፣ ብልኮ ምንድነው ሲቀራቸው ባካችሁ ወፈር ያለ ነገር ደራረቡበት። ድምፁ እንዳይሰማ ያክል ነው እንጂ ለነገሩ ቢያያቸው ኖሮ ወይ ቢያያቸው ኖሮ አለቀላችሁ። ምንም ማድረግ አይቻልም። ቀጣይ ቪዲዮ አይሆንማ በርግጥ አይቻላክም ማር የሚልሱሻ አይቻላክም፣ ግን ደግሞ ሆነ ይመቸው። ለማንኛውም ቤተሰብ እንግዲህ ጣይ ቪዲዮ ያለ እንደ ወትሮ ሁሉ እንደምንለው ይህንን ቪዲዮ የሜክሲ ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆኑን እየተቀላቀላችሁን እንዲሁም ደግሞ ለወዳጅ ዘመዶቻችሁ እያጋራችሁ ቤተሰብ እንድትሆኑ ስንል በትህትና እንጠይቃለን። ቀጣይ ቪዲዮ ያለን እስቲ ወደ ቀጣይ ቪዲዮአችን ደግሞ እንሂድ አብረን። መልካም ጊዜ። ያዝናቸውን ዜናዎች ይዘን ቀርበናል። አብራችሁን ቆዩ። አረቄ አምጪ። የሴቶች ዋና ተቃዋሚ ቲክቶከር ጉና ከዛሬ ጀምሮ ማንም ወንድ ለሴት ማልበስና መጋበዝ የለበትም ሲል ደማቅ መልእክቱን አስቀመጠ። ከእንግዲህ በኋላ ለምነውና ልብሰው ካልሆነ በስተቀር ማንም ወንድ ቀበቶውን እንዳይፈታና በአንደኛው ጓጉንቸር መቆለፍ አለብን ሲል የብዙ ዓመታት የወንዶችን ጭቆና ዘርግፎ እንደጣለው ተገለጸ። ለዝርዝሩ ሼር ተባበሩ። መርጣችሁ ስላዳመጣችሁ እናመሰግናለን። ሰላም። አረቄውን አምጪ አላላትም። ለዜና እናመሰግናለን። Je vais venir en Europe, Quand j'étais pays, je vais aller en Europe, Quand je vais arriver en Europe, tu arrives même là. La vie est monotone, la monotonie. Maison, boulot, maison, manger, dormir, boulot, maison, manger, dormir. Je vais venir en Europe. On m'avait dit qu'à Paris, des hélicoptères aspergeaient du parfum sur la ville. Mais dès que je suis arrivé, j'ai compris que c'était pire que Jalalabad, ma ville natale en Afghanistan. Je n'aurais jamais pensé que c'était comme ça. On m'avait dit qu'à mon arrivée, j'aurais tout gardé. እንግዲህ ምንድነው እሱ ከይሄ ቪዲዮ የሚያሳየን ስትሪት ቬንደር ወይንም የመንገድ ላይ ንግድ ሀገራችን ብቻ አይደለም። እንግዲህ እንዳያችሁት በመሃል ፈረንሳይ ፓሪስ ውስጥ እንዲህ አይነትም የመንገድ ላይ ንግድ አለ። ያው እንደተለመደው ነው። እዚህም እኮ ደንብ አለ አይደል እንዴ? የት አለ ያዘው። እዛም እንዳያችሁት እንግዲህ በቪዲዮ እያራራጣቸው ነውና አይ ቲንክ ይሄ ነገር ብዙ ዓለም ላይ እንዳለ ከዚህ በፊት አንዳንድ ቪዲዮዎችን ለማየት ለመቃኘት ሞክሬያለሁ። እስቲ እችንም ቀንጨብ አድርገን ላሳያችሁ እዛም አለ የሚለውን አይነት እሳቤ እንድትይዙ ያክል ነው። ቀጣይ ቪዲዮ ያለን ወደ ቪዲዮአችን ማሲንቆ ፕሮዳክሽን ያራዳ ልጅም እየሸዋየን ብንዝናና ባኛ ስታይል ከላካ የለም ሆፕ 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 እንዴ ነው ያ ፎቶ አነሳስ ትጠላለህ። አይ አዲስ አበባ አንቺ አራዳ ወይ አለ ዘፋኝ። ከባድ ነው። አንዳንድ ጊዜ ታዝበ ማለፍ ይሻላል። ቀጣይ ቪዲዮ ቆይ እስኪ አንተ ልጅ ቆይ ምንድነው ስሬ የመላለስ ግን ትደውልኝ ትሰማለህ? 18 ሚሊዮን ነው አሁን አስገባልኝ። ሄሎ ወይኔ ይሄ ልጅ ቆይ አንተ ምን እንደው ቆይ በወሩ 10 ሚሊዮን አይደለም ከፍል በቃ ስራዬን በአገባብ ስራ። በእናትህ አንተ ለምን አትረዳኝም? ምሳ፣ እራት፣ ቁርስ ዱባይ ስለምበላ ላይበቃኝም ይችላል። ተጨማሪ እስከምጠይቀኝ አስገባልኝ። ቆይ ከስራ መባረር ትፈልጋለህ? ሌላ ሰው ላምጣ? 10 ሚሊዮን እየከፈልኩ ማሰራ ሰው ላምጣ? አባ ስራ ትሰራለህ? ይሰራል። አሁን እኔ እስከምመጣ ማለት ነው 100 ሺህ ብር አስገባልኝ። የሆነ ፀጉር እየተሰራው ነኝና ለፀጉር ሰራ ሊሰጣት ነው። 100 ሺህ ብር ይባላል። ይበቅሻል? እሺ ያነና በቃ እሺ አስገባልኝ። በቃ ደውላለሁ። ምን አይነት ሰው ነው? ግን ፀጉሩ 20 ብር ነው። ሄሎ እየታባክ በ20 ብር ፀጉር አለ ሲጀምር
100,000 ብር 1 ሚሊዮን 10 ሚሊዮን ብሎ ልባቸውን ከሰቀለ በኋላ እናቱ 20 ብር ነው አላስገባችለትም። ይመቻት። ቀጣይ ቪዲዮ። በቅድሚያ እቺ ልጅ በጣም ጂኒየስ ልጅ ናት ባካችሁ። ከዚህ በፊት ምናልባት ቪዲዮ ላይ አይታችኋት ሊሆን ይችላል። ሁሌ አስደማሚ ናት። በተለይ የድምጿ ቶን፣ ይሄ ውፍረቱ ምናምን እስቲ እናዳምጣ። ዛሬ ደግሞ ምን ይዛለን መጣች? ጸጉሬን አፍሮ አድርጌ የመጣው ማለት አመዱሰም ጃዘር ብለው ኤኒዌይ ይሄን ዘፈን ስለምወዳ አመዱ ወርቄ ሰርቻለሁ ከዚህ በፊት። Something told me it was over when I saw you and her talking. Something deep down in my soul said, cry, girl. When I saw you and her walking down, ooh, I would rather go blind, boy, than to see you walk away from me, child. Ooh. So you see, I love you so much that I don't wanna watch you leave me, baby. Most of all, I just don't wanna be free, no. Ooh, I was just sitting here begging of your kiss and your warm embrace, yeah. When the reflection in the glass that I held to my lips now, baby, reveal the tears that was on my face, yeah. Ooh, and baby, I'd rather be blind, boy, than to see you walk away from me. Ooh, baby, I'd rather be blind, boy, than to see you walk away from me. Babe, I'd rather be blind than see you walk away from me. You heard that? በእውነት ላጨብጭብላት። ትችላለች፣ በጣም ትችላለች። በነገራችን ላይ ይህን ዘፈን በርካታ ሰዎች ተጫውተውታል። እነ ቢዮንሴ ኖርስ እነ ባራክ ኦባማን ከሚስቱ ጋር ያስደነሱበት ሙዚቃ ነው። የዘፈኑ ባለቤት በራሷ ኤታ ጀምስ፣ እኔ በበኩሌ ኤታ ጀምስ ራሱ እንደዚህ ያልዘፈነችውን ብዬ ነው ማስበውና በጣም ጎበዝ ልጅ ናት። እባካችሁ እናበረታታት ለማለት ያክል ነው። ይመቻት። ቀጣይ ቪዲዮ አለን። ወደ ቪዲዮአችን። በዚህ አመት 100 ሚሊዮን ብር ብቻ ነው ፈልገው። እሺ በስተመጨረሻም ከአንድ አመት ከ3 ወር የእስራት ቆይታ በኋላ እንግዲህ ጆን ዳንኤል ለቤቱ በቅቷል ማለት ነው። እኛም እንግዲህ እንኳን ለቤቱ አበቃ ለማለት ያክል ነው። መልካም የስራ ዘመን እንዲሆንለት እንመኛለን። መልካም ጊዜ ጆን ዳንኤል ብለናል። አለኝ ብላ ራሷን ክባለች። ገንፎ ለመስራት ሽንኩርት ታቁላላለች አሉ። እንዳንቺ አይነት እኮ ነው እንደኔዋ ጉድ። ዘጎቲን ፍቼ ዛራው እንዲዝ ኮየፈቼ ፍየል ወዲህ ቅዝምዝም ወዲያ እውቀትሽ ጨምሯል የኔ ድል አህያ። አቤት እውቀት
አንቺ ምን ነው እኔማ ግመል እኮ ምራቋን ስትጥብሽ እኮ ነው ሰው እንዳልሆንሽ የገባኝ። የሆነ ጭንቅላትሽ ላይ መከዝም አለብሽ የሆነ ነገር አጣራዋለሁ እንጂ እኔ እኮ የሚገርመኝ ትዳር አለ የተባልኩት ለቢልሌ ያገባሁት የሰፈር አለሌ እንዴት ነው የምንስማማው የኔ አሞሌ? አንቺ እኮ ጉልባን ለመስራት ድፍን ምስር ምትለቅሚ ሴትዮ እኮ ነሽ። ብለሽ ደግሞ አዲስ ጎጆ ወጪዎች ነንና እኔንም ቤቴን የሚውል ጓደኞችን ጥራ ትኛለሽ። አልቀረብሽም ዘውድ ነሽ እንዳልደፋሽ ግዴለሽም ቃሌ ስሚው ባይጥምሽም ግዴለሽም ይጠቅምሻል ላይ ቆዳሽም ግዴለሽም አወዛውዞ ባይጥልሽም ግዴለሽም ድል ነው ፍቅር አይለቅሽም ግዴለም ይሁን ግድ አይደለም ትዕግስቴን ጨርሼ ፊቴን እስካዞረው ወይ አንቺና ትችላለህ ብሮ ግዴለሽም ይመቸው መልካም ዶሮ ወጥ አልሰራሽልኝም በማለት ባለቤታቸውን በ3 ጥይት ተኩሰው የገደሉት የ75 ዓመት አዛውንት በእስራት ተቀጡ። በሰሜን ሸዋ ዞን ፍታሌ ከተማ 01 ቀበሌ ነዋሪ የሆኑትና የልጆች አባት የሆኑት አቶ ቦጋለ ኃይሉ የ75 ዓመት አዛውንት ናቸው። አቶ ቦጋለ ከወይዘሮ አባይቱ ከበደ ጋር ትዳር መስርተው ይኖሩ እንደነበር የሰሜን ሸዋ ዞን አቃቢ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ አቃቢ አቶ ዳዊት ንጉሴ ለብስራት ሬዲዮ ተናግረዋል። አቶ ቦጋለ ሰኔ 1 ቀን 2017 ዓ.ም ከገበያ አንድ ዶሮ ገዝተው ይመጡና ባለቤታቸውን ዶሮ አምሮኛል ስሪልኝ የሚል ትዕዛዝ በመስጠት ምሽት 11 ሰዓት ላይ ከገበያ የገዙትን ዶሮ ያስረክባሉ። ወይዘሮ አባይቱ የባለቤታቸውን ትዕዛዝ በመቃወም ዶሮ እኮ ሲሰራ ብዙ ግብአቶች ይፈልጋል፣ ያንን ሳታሟላ ዶሮ አምሮኛል ስሪልኝ አይባልም በማለት ሲመልሱ በመካከላቸው አለመግባባት ተፈጥሮ ወደ ጸብ ያመራሉ። በዚህ ጊዜ ድምጻቸው ተሰምቶ የማያውቀው ባልና ሚስት በተሰማው ጩኸት ጎረቤት መሃል ገብቶ ያገላግላል። አቶ ቦጋለ ኃይሉ በቁጥር ኤኤል 34021 የተመዘገበ ማካሮፍ ሽጉጥ በመያዝ ከቤት በመውጣት መጠጥ ቀማምሰው ከ1 ሰዓት በኋላ ሲመለሱ ዶሮ ሳይታረድ ስለጠበቃቸው በንዴድ ወተት እያለቡ ያሉትን ባለቤታቸውን አባይቱን ከበደን አከታትለው በ3 ጥይት በመምታት ጉዳት አድርሰው ሊያመልጡ ሲሞክሩ በጸጥታ አካላት በቁጥጥር ስር ውለዋል። ተጎጂዋ ወደ ፍታል ጤና ጣቢያ ተልከው በሕክምና ላይ ያሉ ህይወታቸው እንዳለፈ አቃቢ ሕግ ዳንኤል ለብስራት ሬዲዮ ገልጸዋል። ፖሊስም የሟች አስክሬንን ለምርመራ ወደ አቤት ሆስፒታል በመላክ ካስመረመረ በኋላ ባገኘው ማስረጃ ሟች የተለያየ 3 የሰውነት ክፍሎቿ መመታቱን አረጋግጧል። ፖሊስም የምርመራ መዝገቡን በተገቢው ማስረጃ አጠናክሮ ለአቃቢ ሕግ የላከ ሲሆን አቃቢ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ መስርቷል። ክሱን ሲከታተል የቆየው የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ህዳር 19 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ቦጋለ ኃይሉ በ19 ዓመት እስራት እንዲቀጡ መወሰኑን አቃቢ ሕግ ዳንኤል ንጉሴ ጨምረው ለብስራት ሬዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። እንግዲህ በጣም ከባድ ነው። ዶሮ አልሰራሽም ብሎ በመሳሪያ መግደል ሰው እጅግ በጣም ከባድ ነው። በእውነት ያማል። እውነት ለመናገር እሷን ብትሆን ትክክለኛ መልስ ነው የሰጠችው። መቼም ዶሮ ሲሰራ ሁላችንም እንዳበሻ እናውቃለን፣ ብዙ ግብአት ያስፈልጋል እና ያ ግብአት ከሌለ ምንም ልታደርገው አትችልም። እና አንዳንድ ጊዜ መረጋጋት ያስፈልጋል። አንዳንድ ጊዜ ማስተዋል ያስፈልጋል። መቼም እኚህን ሰው ለመምከር አይደለም። እኚህ ሰው መቼም በእድሜ ከ75 ዓመት እና ከዛ በላይ ናቸው። እንግዲህ ግን ሆነ ኤንዌይስ ለሁላችንም ቀልብ ይስጠን ነው የምንለው፣ ልቦና ይስጠን ነው የምንለው። እሺ ቤተሰብ እንዲህ እያልን ቪዲዮቻችንን ጨርሰናል። ለምታዩን ለእናንተ ደግሞ ከኛ ጋር ስለነበራችሁ አፕሮቫል ሰጥተናችኋል። በነገራችን ላይ የሜክስ ቲዩብን እንደ ሁሉ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ለሆናችሁን በሙሉ በድጋሚ አፕሮቫል ሰጥተናችኋል። ቤተሰብ ላልሆናችሁ ደግሞ እባካችሁ እየገባችሁ
ይህንን ቻናል እንዲያድግ ስትሉ ሰብስክራይብ፣ ሼር፣ ላይክ ለወዳጅ ዘመዶቻችሁ እያደረጋችሁ ሁሉ እንድተባበሩ መስጠትና እንጠይቃለን። በቀጣይ ፕሮግራም እስከምንገናኝ እንግዲህ መልካሙን ጊዜ እየተመኘን ባይ እንላለን። ሜክስ ቲዩብ